በጣም ኢምፖርታንት ነገር ልነግራችሁ ነው ዛሬ ከልቤ ነው። አንድ ሀሳብ መጥቶልኝ ነው። ያ ምንድነው? ልጅ ያላችሁ ሰዎች ልትሆኑ ትችላላችሁ፣ ወይም ደግሞ ፎር ሹር በአካባቢያችሁ የሆነ ሰው ይኖራል ልጅ ያለው ማለት ነው። ምንድነው ልላችሁ የፈለኩት እኛ በኢትዮጵያ ካልቸር ሁሉም ማለት ሳይሆን የተወሰኑ ቤተሰቦች ምን አይነት አመለካከት አላቸው እኛ ስናድግ ማለት ነው። ልጆቻችን የሚነግሩ ነገር አለ which means እንደዚህ መሆን ነው የምፈልገው ይሄንን ነገር ላይ ባተኩር ምናምን የሚሉ ለምሳሌ አርቱ ላይ ምናምን የተለያየ አይነት ዲፓርትመንት ላይ ሊሆን ይችላል እና ሁሉ ጊዜ የሚሉን ቤተሰቦቻችን ምንድነው ነው መጀመሪያ ትምህርትህን ነው መማር ያለበት፣ ትምህርትሽን ነው መማር ያለብሽ፣ ከዛም በኋላ የምትፈልጊው ደረጃ ላይ ትደርሻለሽ ወይ ደግሞ የምትፈልገው ደረጃ ላይ ትደርሳለህ። that's great በትምህርት የተሻለ እውቀት እንዲኖረን እና ጥሩ ደረጃ ላይ እንድንደርስ ከመመኘት የተነሳ ነው። ነገር ግን ብዙ ጊዜ አስተውላችሁ ከሆነ ሁሌም ለምንፈልገው ነገር በጣም ብዙ ሳክሪፋይ እንከፍላለን ወይንም ደግሞ በቃ በጣም ታትረን እንሰራለን ለምንፈልገው ነገር። ያንን ነገር መጠቀም ነው ያለባችሁ ወላጆች which means ለምሳሌ አርቲስት መሆን የሚፈልግ ልጅ ካላችሁ በቃ አርቲስት መሆን ትችላለህ፣ ግን ጎን ለጎን ትምህርት መማር አለብህ እና በትምህርት ደግሞ በደንብ ስኬሉን ከፍ ማድረግ አለባችሁ። ላይ በትምህርት ሁሌ አንደኛ መውጣት አለብህ። እንደዛ የምትወጣ ከሆነ ወይ እንደዛ የምትወጪ ከሆነ ሞር ከኔ ሰፖርት ታገኛለሽ ለአርቱ ማለት ነው፣ ወይ ደግሞ ለሚፈልጉት ሙዚቃ ሊሆን ይችላል አዳሩ ነው፣ ግን ለሚፈልጉት ነገር እና ያንን ልክ እንደ ሞቲቬሽን ያንን እንትን ማለፍ የለባችሁ። ይህን ሲቹዌሽን ሞር ለምትፈልጉት ለትምህርት ደረጃ መጠቀም ትችላላችሁ። ያ ማለት ምንድነው? በሚፈልጉት ነገር አስታካችሁ ኦኬ እዚህ ላይ እኔ ሞር እንደደግፍ ከፈለግ ወይ እንደደግፍሽ ከፈለግሽ ትምህርትሽ ላይ ሞር መጠንከር አለብሽ። በጠነከርሽ ቁጥር ይሄንን ነገር ሰጥሻለሁ ወይንም ደግሞ እድሉን አመቻችልሻለሁ ላይክ you know what I mean። በቃ እንደዛ አድርገን አንደኛ የምር እኛ እንደምንፈልገው ወይ ወላጆች እንደሚፈልጉት በትምህርት የጠነከሩ ልጆች ይሆናሉ። ሲቀጥል ደግሞ ለሚፈልጉት እነሱ ውስጣቸው ለፈለገው ፍላጎት ከስር ጀምሮ ከታች ጀምሮ ይሄ ነገር እንደሚሰማቸው ካወቁበት ሰዓት ጀምሮ ሞር አድምተው መስራትን ሞር ኤክስፒሪየንስድ መሆንን እንዴት ክሬት አድርገው ላይክ ሞር ዌዎችን ለማየት በጣም ይረዳቸዋል። እና ስቲል ወላጅ አይደለሁም፣ ግን ወላጅ ሲሆን ያንን እንደማደርግ ፎር ሹር። ግን አሁን ላይ ወላጅ የሆናችሁ ሰዎች ካላችሁ ፕሊስ ይህንን ነገር ችላ አትበሉት። ሁሉ ነገር ትምህርት መማር ጥሩ ነው፣ እውቀት መኖሩ ጥሩ ነው፣ ግን በዛም ያክል ላይ ገንዘብ እርን የሚያደርጉበትን ነገር ሜቶዶች ማወቅ አለባቸው። ትምህርት ቤት የምትማሩት ኦንሊ ጭንቅላታችሁ ኤዱኬሽኑን እንዴት ቢውልድ አፕ ታደርጉታላችሁ ነው እንጂ ወደ ገንዘብ እንዴት እንቀይረዋለን የሚለውን ምንም ላይ የትኛውም ሀገር ላይ አይማሩትም ነው። ከትምህርት ቤት ከወጣችሁ በኋላ በራሳችሁ ነው ፋይንድ አውት የምታደርጉት። የስራ ኤክስፒሪየንስ አይኖር። እንዲሁም አትሊስት ውጮቹ ይሻላሉ፣ ምክንያቱም ገና ከስሩ በጣም ብዙ ስራዎችን ስለሚሰሩ ማለት ነው። ስለዚህ ችላ አንበለው። እኛ ሀገር ደግሞ በጣም ብዙ ወላጆች ስፔሻሊ አሁን ላይ አፕዴት እየተደረገ ነው፣ ሰው በደንብ ያውቀዋል፣ ግን እንጠቀምበት ለማለት ነው። ብንጠቀምበት በጣም አሪፍ ነገር። ምክንያቱም ምናልባት አንዳንድ ሰዎች ኮምፕሌን ልታደርጉ ትችላላችሁ። እናንተ ሁሌ ከውጭ ሀገር እያያችሁ እኛ ኮፒ ፔስት እንድናደርግ እናንተ ተመችቷችሁ እየኖራችሁ ምናምን የሚል ሰው ይኖራል፣ ፎር ሹርም አለ። ግን የምቾት ጉዳይ ያለመመቸት ጉዳይ አይደለም። ያ ሳይሆን ሁሌም ስፔሻሊ ውጭ ሀገር የወጣ ሰው ሁሌም ኢትዮጵያ እንደዚህ ነው፣ ኢትዮጵያ ይሄ መስተካከል አለበት፣ ይሄ ቢሆን ምናምን የምንለው እዚህ ከምናየው በጣም የተወሰነ ጥሩ ነገር ከምንላቸው ነገሮች ስናይ እኛ ሀገር ላይ ይሄ ቢመጣ ግሬት ብለን ስለምናስብ ነው እንጂ እኔ በበኩሌ እሱን ስለማስብ ነው። ከዚህ ማየው ሁሉም ነገር መኮረጅ የለብንም ነው። ከነጮቹም ሁሉ ነገር መኮረጅ የለብንም። ቢኮረጅም የሚጠቅመን ነገር አይደለም። ሞር ፎከስ ማድረግ ያለብን የሚጠቅመው ነገር ስለሆነ አንዳንዴ ኦፍኮርስ በልጅ አስተዳደግም በምንም በሁሉ ነገር ከኢትዮጵያ የበለጠ እኔ ትረስት ሚ ምንም የትም ቦታ አላየሁኝም። ግን ኦፍኮርስ የትምህርት እድል ይኖራቸዋል ምናምን የትምህርት ሄልዝ ሴንተራቸው ምናምን ግሬት። ግን አይሚን ልክ እንደ ባህል እንደ ልጅን አንጾ ማሳደግ ስነስርዓት ኖሮት ማደግ ምናምን ማን ኢትዮጵያ ላይ አይክልም።
ለእኔ የምሬ ነው። ማንም ኢትዮጵያን አያክልም። ሰው ይህንንም ከአንድ እናት ስላየሁኝ ነው እና ብንኮርጀው አይከፋም በሚለው ነው ላጋራችሁ የመጣሁት። መልካም ቀን ይሆንላችሁ። ወዳችኋለሁ። ባይ